ፉትቦል ፋሚሊ እንዴት ናችሁ? ሳሚሪ ቶሎ በል። ሰላም የፉትቦል ፋሚሊ እንዴት ናችሁ? ዛሬ የፉትቦል ፌስቲቫል ካምፓይን ላይ ከመጡት 7ቱ ሾታይም ፕሌየሮች ውስጥ አንደኛ የትኛው የተሻለ ካርድ እንደሆነ፣ ሁለተኛ ድክመታቸው ምን እንደሆነና በሶስተኛ ደረጃ ደግሞ ጽድት ያለ አሞላል እዚሁ ቪዲዮ ላይ የምታገኙ ይሆናል። ከናንተ የሚጠበቀው ይህን ቪዲዮ ላይክ በማድረግ መጀመር ብቻ ነው። በመቀጠል ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩት። የመጀመሪያው የፓኩ ምርጥ ፕሌየር የሆነው በረኛው ኮብል ነው ማለት ነው። ለምን ካላችሁኝ አንደኛ በጣም ረጅም ነው። ሜትር ከ95 ማለት ለበረኛ በጣም በቂ ነው ማለት ነው። በተጨማሪ ፕሌየር ሞዴሉን እዚህ ጋር ካያችሁት ይሄ ሌግ ከቨሬጅ አርም ከቨሬጁ በጣም አሪፍ ነው። በጣም ያ ማለት ምንድነው? ለምሳሌ ከሆነ ቦታ ላይ ከርል ሲመታ እሱ ከቆመበት ፖዚሽን ተወርውሮ ምን ያህል እጁ ምን ያህል ቦታ ከቨር ማድረግ ይችላል፣ ያቺን ኳስ ነካ አድርጎ ለማውጣት ምን ያህል ከቨር ማድረግ ይችላል የሚለውን ያሳየናል። ሌግ ከቨሬጅ ደግሞ ምንለው ላይክ 1v1 ሲገናኝ ለምሳሌ 1v1 ከበረኛ ጋር ይገናኙ ይለ እንዲህ አይደለም የሚወረወረው እግሩን ዘርግቶ ያ ከቨር የሚያደርገው ስፔስ ብዙ ከሆነ ኳሷን ብሎክ አድርጎ በእግሩ በቀላሉ ማውጣት ይችላል ማለት ነው። ስለዚህ ሌግ ከቨሬጁ አርም ከቨሬጁ በጣም ያበደ ነው። በዛ ላይ ቁመቱ ጽድት ያለ ነው። ስታተሱ እንደ ፍሪ በጣም አሪፍ ካርድ ነው። በጣም ማለት ነውና አንደኛ ደረጃ ላይ ያስቀመጥኩት ኮብልን ነው ማለት ነው። አሞላሉን እዚህ ጋር አስቀምጬላችኋለሁ። የኮብልን በራሴን የሞላውትኝ እና እሱን ወስዳችሁ መጠቀም ትችላላችሁ የደረሳችሁ ልጆች። ስለ ኮብል አንድ ያልነገርኳችሁ ነገር አለ። ምንድነው? ጎልኪፐር ስፕሪት ሮር የሚባል ስኪል ይዞ ነው የመጣው። ይሄ ስኪል ደግሞ የሚጠቅመው ምንድነው? ልክ ሰከንድ ሃፍ ጀምሮ እናንተ እየመራችሁ ከሆነ ማለት ነው ጌሙ ለምሳሌ 2-1 ወይ 1-0 ወይ 3-0 እየመራችሁ ከሆነ ብቻ ይሄ ስኪል ይሰራል። ምንድነው የሚጠቅመው? ይሄ ስኪል በረኛው የዲፌንደሮቻችንን አለ አይደለ የተከላካዮቻችንን ፊዚካል ቦስት ነው የሚያደርግልን እኛ እየመራን ከሆነ ማለት ነው። ድሮ ከሆነ አይሰራም፣ እየተመራን ከሆነ አይሰራም። ስለዚህ ግዴታ ሊድ ማድረግ አለብን። ለምሳሌ 2-1 እየመራው ከሆነ ልክ ከሰከንድ ሃፍ ጀምሮ ጨዋታው እንደጀመረ የኔ ተከላካዮች ከበፊቱ ፊዚካላቸው ቦስት ይሆናል ማለት ነው። ሜዳ ላይ የምታዩት ፐርፎርማንስ የተለየ ይሆናል ማለት ነው ፊዚካሊ እና በጣም አይገፉ ምናምን ከቨር ለማድረግ በጣም ምቹ ናቸው እና ይሄ ስኪልም ስላለው በጣም ይጠቅማል ማለት ነው። በሁለተኛ ደረጃ ያስቀመጥኩት አሌክሳንደር ሶርሎዝ ነው። በጣም አሪፍ ካርድ ነው። እንደ ፍሪ ፕሌየር ላይ ኮይን ኢንቨስት አድርገን ያገኘነው ፕሌየር አይደለም። ኮናሚ በነፃ የሰጠን ተጫዋች ስለሆነ ሁሉንም ነገር እንዲያሟላ አትጠብቁ። ነገር ግን እንደ አጥቂ አብዛኛውን ነገር አሟልቷል። ትንሽ የሚደብረው ከርሉ አረንጓዴ ውስጥ ቢያንስ 80 ያለ መግባቱ ነው እንጂ ሌላው ነገር በጣም አሪፍ ነው። ኦፌንሲቭ ስፒዱ፣ አክሰለሬሽኑ በጣም አሪፍ ካርድ ነው ማለት ነው። ፊዚካሉም ኪኪንግ ፓወሩም ብቻ ጥሩ ካርድ ነው። በጣም ደግሞ ጥሩ የሚያደርገው ምንድነው? አጫወታችን የተለያየ ነው። ሁላችንም የራሳችን ፕሌይንግ ስታይል አለ። ለምሳሌ እኔ ፓስ የምጫወት ከሆነ እዚህ ጋር ያስቀመጥኩላችሁን አሞላል እጠቀማለሁ። ስፒድ አለው፣ አክሰለሬሽን አለው፣ ሹት ያደርጋል በቀላሉ ማለት ነውና አሪፍ አድርጌ እጠቀማለሁ። ቡሌት ሄደር ስኪል አለውና ክሮስ መጫወት እፈልጋለሁ የሚል ሰው ካለ ደግሞ እዚህ ጋር ያስቀመጥኩትን አሞላል መጠቀም ትችላላችሁ ማለት ነው። እና የሶርሎዝ ካርድ በሁለተኛ ደረጃ አስቀምጫለሁ። በሶስተኛ ደረጃ ያስቀመጥኩት ሮሜሮ ነው። እኔ እንደዚህ ጭራሽ አልጠበቅኩም። እንደዚህ አይነት ስታት ይዞ ይመጣል ብዬ ጭራሽ አልጠበቅኩም። የአብዛኛውን የሮሜሮን ካርድ ካያችሁ ስፒድ እና አክሰለሬሽን በጣም ዝቅተኛ ነው። ማክሲመም 82 ነው። አክሰለሬሽን 75 ወይ 74 ምናምን ቢሆን ነው እንጂ ከዛ በላይ በጭራሽ ስታት የለውም ሮሜሮ ማለት ነውና ይሄኛው ካርድ በደንብ አፕዴት አድርገው የሚገርም ካርድ ይዘውልን መተናል። እዚህ ጋር በፎቶ እንደምታዩት እኔ ራሴ የሞላውት አሞላል ነው የሮሜሮ። እሱን ወስዳችሁ መጠቀም ትችላላችሁ። ዲፌንሲቭ በጣም የሚገርም ነው። ስፒድ አለው፣ አክሰለሬሽን አለው። ራሴ ስለሞላውት ነው ከዲፌንሱ ቀንሼ ትንሽ ደገፍ ያደረኩት ስፒድ እና አክሰለሬሽን ላይ። አይ ይሄ ዲፌንሲቭ ወርዷል የምትሉ ከሆነ ስፒድ እና አክሰለሬሽኑን ቀንሳችሁ ዲፌንሲቭ ላይ በአውቶ መጠቀም ትችላላችሁ ከፈለጋችሁ ማለት ነውና ነገር ግን ቤስት ያልኩት አሞላል ይሄን ነው። ይሄንን ተጠቀሙት። በመቀጠል ኤሪያል ፎርት የሚባልም ስኪል ይዞ መጥቶልናል። ስለዚህ የአየር ላይ ኳሶች ውስጥ ትንሽ ዶሚኔት የማድረግ ቻንሱ ሰፋ ያለ ስለሆነ በጣም አሪፍ ነው። በዛ ላይ ፊዚካሉና ጃምፑ በጣም አሪፍ ነው። ሄደሩ ትንሽ ስቃለ እንጂ ብቻ በቃ የሚገርም ካርድ ነው። ሄደሩ ትንሽ 90 ቢገባ እና አክሰለሬሽኑ 90 ቢገባ
በጣም ያበደ ካርድ ነው። ያበደ ማለት ነው። እና ሮሜሮ ጽድት ያለ ካርድ ነች። ሴንተር ባክ ላይ በዲስትሮየር ስትቸገሩ የነበሩ አታኪንግ ፉልባክ ምናምን ወይ ዲፌንሲቭ ፉልባክ ሴንተር ባክ ላይ አድርጋችሁ የምትጠቀሙ ልጆች ሮሜሮ ዲስትሮየር መጥቶላችኋል። እሱ ከደረሳችሁ እሱ መጠቀም ትችላላችሁ። በአራተኛ ደረጃ ያስቀመጥኩላችሁ ሜምፊስ ዴፓይ ነው። በጣም ያበደ ካርድ ነው። ለምን ያበደ እንዳልኩት በአጭሩ ነግራችኋለሁ። የመጀመሪያው ዲፕ ፕሌይንግ ፎርዋርድ ፕሌይንግ ስታይልን የያዘ ነው። ያ ደግሞ ለሰከንድ ስትራይከር ፖዚሽኖች በጣም ተመራጭ ያደርገዋል። ስለዚህ ሰከንድ ስትራይከር ፖዚሽን ላይ ደግሞ በዋነኝነት ፌኖሜናል ፊኒሺንግ እና ሎው ስክሪመር ያላቸው ተጫዋቾች ቢኖሩ በጣም ተመራጭ ነው። ሜምፊስ ዴፓይ ደግሞ ፌኖሜናል ፊኒሺንግ የሚባለውን ስኪል አሟልቶ ይዞልን ስለመጣ በጣም አሪፍ ነው። ያው ሰከንድ ስትራይከር ዋና ስራቸው አውትሳይድ ዘ ቦክስ ሹት እያደረጉ ስኮር ማድረግ፣ ከቦክስ ውስጥም የተለያዩ ከርል በማድረግ ስኮር ማድረግ ነው። ስለዚህ በጣም አሪፍ ካርድ ነው። እናም እኔ ፌኖሜናል ፊኒሺንግ ስኪሉን ዲፔንድ አድርጌ ለእናንተ የሚገርም አሞላል እዚህ ጋር አስቀምጬላችኋለሁ። ይህን አሞላል ተጠቀሙት። እንዴት ነው የሚገርም አድርገህ ልትሞላ የቻልከው ካላችሁ፣ ወይ የሚገርም ምን አደረገው ካላችሁ፣ አንደኛ ፌኖሜናል ፊኒሺንግ ስኪል ስላለው ከሱ ጋር መጣመር ያለባቸው ስታቶች አሉ። አንደኛ የፊኒሺንግ ስታትና ሁለተኛ የኪኪንግ ፓወር ስታት ማለት ነው። ሶስቱ አንድ ላይ ሲሆን የምታዩት ሜዳ ላይ የምታዩት አውትፑት በጣም አሪፍ ይሆናል ማለት ነው። ስለዚህ ኪኪንግ ፓወሩን አውቶ ስትሞሉት 91 አይመጣም ከ85 ወይ 86 ነው። ስለዚህ እኔ ባላንስ ዳርጌ ለመሙላት ሞክሬያለሁ እና የሚገርም ካርድ ነው። ስታት ላይ ምንም አይነት ቅሬታ የለኝም። ሁሉንም ነገር አሟልቷል። ፓስ፣ ድሪብሊንግ፣ በቃ ፊዚካልም አለው። የሆነ ብዙም እንትን አይልም፣ አይገፋም ማለት ነውና በጣም አሪፍ ካርድ ነው። በአምስተኛ ደረጃ ያስቀመጥኩላችሁ ሚካኤል ሜሪኖ ነው። በጣም አሪፍ ካርድ ነው። ሆል ፕሌየር ፕሌይንግ ስታይል ሲኖረው ይሄ ደግሞ ለኤኤምኤፍ እና ለሰከንድ ስትራይከር ፖዚሽን ላይ በጣም አሪፍ ካርድ ወይም ደግሞ ተመራጭ ያደርገዋል። እኔ አንድ አድቫይስ ሰጣችሁ ሆል ፕሌየሮችን ሰከንድ ስትራይከር ላይ ሞር ብትጠቀሟቸው የተሻለ ነው። ይሄኛውም ካርድ ለሞር ለሰከንድ ስትራይከር የሚሆን ተጫዋች ነው። እንዴት ካላችሁ ሎ ስክሪመር ስላለው ወደፊት ጠጋ ያለ ፖዚሽን ይይዝና ካገኘ ኳስ ሹት አድርጎ በቀላሉ ማስቆጠር ይችላል ማለት ነው። እኔም ሎ ስክሪመር ስኪሉ ላይ ዲፔንድ ሆኜ የሚገርም አሞላል እዚህ ላይ አስቀምጬላችኋለሁ። ይሄን አሞላል መጠቀም ትችላላችሁ። ይሄ ካርድ የደረሳችሁ ልጅ የሚገርም ያስባለው ያው ሎ ስክሪመር ፊኒሺንግ እና ኪኪንግ ፓወር ስታት ይፈልጋል። ሶስቱ አንድ ላይ ሲሆን ሜዳ ላይ የምታዩት አውትፑት በጣም አሪፍ ነው። አሁን ላይ ደግሞ በጣም መርዛማ የሆነ ስኪል ምንድነው ሎ ስክሪመር በቃ የትኛውን በረኛ ሊቆጣጠር በማይችለው መልኩ ነው ስኮር የሚያደርጉት እና ለዚህ ነው እነ ፈርሚን ሎፔዝ እንዳያመልጣችሁ አልኩት። ጄራርድ ራሱ በፍሪ የተሰጠው ሎ ስክሪመር በጣም አሪፍ ካርዶች ናቸውና ሎ ስክሪመር አሁን ገዳይ ነው እዚህ ጌም ላይ። ስለዚህ ይሄ ተጫዋች የደረሳችሁ ልጆች ሰከንድ ስትራይከር ላይ በጣም አሪፍ ነው። በስታት ዋይዝ ምንም የምናገረው ነገር የለም። አብዛኛውን አሟልቷል። ፓስም አለው፣ ድሪብሊንግ፣ ኦፌንሲቭ አዌርነስ፣ ፊኒሺንግ፣ ኪኪንግ ፓወር ብቻ አሪፍ ነው። እዚህ ጋር የምታዩት ኪኪንግ ፓወር እኔ በራሴ የሞላሁት ነው እንጂ አውቶ ስትሞሉት እንደዚህ አይመጣም። 88 ወይ ደግሞ 85 ነው የሚመጣው። ፊኒሺንጉም 90 ምናምን አይመጣም። እኔ በራሴ ሞልቼው ነው። ስለዚህ ይህንን አሞላል ተጠቀሙ። በጣም አሪፍ ካርድ ነው። በስድስተኛ ደረጃ ያስቀመጥኩላችሁ ማቴዎ ኮቫችች ነው። ይህ ካርድ በጣም አሪፍም አይደለም፣ በጣም የወረደ ካርድም አይደለም። በቃ ሚድል ላይ የሚቀመጥ አይነት ካርድ ነውና ትንሽ ድክመቶች አሉት። አንደኛው ድክመቱ ምንድነው? ቁመቱ በጣም አጭር ነው። ሜትር ከ77 ነውና ይሄ በጣም ያስበላናል። ለምሳሌ ኢንተርሴፕት ለማድረግ ስሩ ቦሎችን ኢንተርሴፕት ለማድረግ በጣም ይቸግራል። የማያልፈው ኳስ አልፎት ልታዩት ትችላላችሁ። ለምን? ቁመቱ አጭር ስለሆነ ማለት ነው። በዛ ላይ የአየር ኳስ ላይ በጣም ትቸገራላችሁ። ለምሳሌ አሁን ከጎል ኪክ ማለት ነው በረኛ ሲያሻማ የአየር ኳሶችን ለማውረድ በጣም ይቸግራል። ስለዚህ የአየር ኳስ ሲወርድ ደግሞ አንዳንዴ ወደ ጎል ይቀየራሉ። እነዛ ካርድ ቀጥታ ከወረደ በኋላ በስሩ ቦል ለአጥቂ ደርሷል፣ ቀጥታ ወደ ጎል ይቀየራልና እንደዚህ አይነት ሚስቴኮች የሆነ ሀፕል ሊያደርጉ ይችላሉ በቃ ጌሙ ላይና ይሄ ትልቁ ችግር ነው። ከዛ ውጪ ያለው ስኪል በጣም አሪፍ ነው። ቪዥነሪ ፓስ እንደ ቦክስ ቱ ቦክስ ደግሞ ያለው ስታት በጣም አሪፍ ነው። ማጥቃትም መከላከልም መቻል አለበት። ቦክስ ቱ ቦክስ ካርዶች እና ማጥቃትም ይችላል መከላከልም ይችላል እና ስኪሉ ደግሞ ቪዥነሪ ፓሱ ለምን ይጠቅመናል? አጥቂዎቻችን የሚሮጡ ከሆነ እነ ኤምባፔ እነ ሼፍቼንኮ እነ ሮማሪዮ ምናምን ካሉ እነ ኢቶ እነ ሩሚ ምናምን ካሉ ለነሱ በቀላሉ የአየር ኳስ ይገለብጥልናል። ስለዚህ አሪፍ ፓስ ያደርግልናልና ፓስ ስታትም አለው። ብቻ ትንሽ የሚያስጠላው ኢንተርሴፕት አያደርግልንም። ዲፌንሲቭ ስታተስ ቢኖረውም አንዳንዴ አያልፍም።
የምትሉትን ኳስ ሩቦል በቀላሉ ያልፈውና ጎል ይቆጠርባችኋል። ይሄ ደግሞ ትንሽ ሊያናድዳችሁ ይችላል። ብቻ እንደ ቤስት ተጫዋች አልመክራችሁም። ይሄን ተጫዋች ባትጠቀሙት ሞር የተሻለ ነው የደረሳችሁ ልጆች ብዬ ሪኮመንድ አደርጋችኋለሁ። ነገር ግን እየቀየራችሁ ብታስገቡት ከሰባ በኋላ ምናምን አሪፍ ነው፣ ትንሽ ፐርፎርም ያደርግላችኋል። በመጨረሻም ያስቀመጥኩት ኖኒ ማዱዌኬ ነው። ይሄ ካርድ ባትጠቀሙት ራሱ በጣም ደስ ይለኛል፣ ምክንያቱም በጣም ብዙ ነገሮች ይጎሉታል። ለምሳሌ ዊንገር ነው፣ ላይክ አክሰለሬሽን ብረስት ስኪል መኖሩ አሪፍ ነው። ይሄን ያህል የሚጠቅም ስኪልም አይደለም። ላይክ ኮምባይንድ የሆነ ስኪል ሲኖር ነው ደስ የሚለው። ለምሳሌ አክሰለሬሽኑ ፌኖሜናል ፊኒሺንግ እንደ ሼቭቼንኮ ቢኖረው በጣም አሪፍ ነው። ለምን አክሰለሬሽን ሰርተ ሹት በመታረግበት ጊዜ በጣም የተመቻቸ ፖዚሽን ይዘልሃል፣ ፍሪ ነው፣ በቃ በቀላሉ ስኮር ያደርገዋል። ይሄ ግን ፊኒሺንግም የለውም። በዛ ላይ ዊንገር አድርገህ እንኳን ከተጫወትከው ዊንገር ላይ ሄደ ፓስ ማድረግ አለብህ። ወይ ቺፕ ነው የምታደርገው ወይ በመሬት ነው ፓስ የምታደርገው። የፓስ ስታት ራሱ የለውም። ገባ አይደለ? ድሪብል አድርገህ ራሱ ፊኒሺንግ ጨርስበታለሁ ካልክ ፊኒሺንግ የለውም። እኔ ትንሽ መለስ አድርጌ ባላንስር ለማድረግ አምጥቼዋለሁና እዚህ ጋር እኔ ሞላው ታሙላለሁ። ይሄንን መጠቀም ትችላላችሁ። ግን እኔ ይሄ ካርድ ምንም የሚያስደስት ካርድ ነው ብዬ አልመክራችሁም ማለት ነው። ብዙም ይሄን ያህል ፍሪ ፕሌየሮች ላይ የምናገኛቸው እነ ላሚን ያማል ፍሪ ሲሰጡ የምናገኛቸው፣ ሜሲ ሾታይም ፍሪ ሲሰጡ የምናገኛቸው አይነት ስታት ነው ያለው። ድሪብል ያደርጋል፣ በቃ ስፒድ እና አክሰለሬሽን አለው፣ ሌላ ምንም የለውም አይነት ካርድ ነውና ይሄን ካርድ ባትጠቀሙ ተመክራችኋለሁ። ከተጠቀማችሁትም እዚህ ጋር ያለውን አሞላል መጠቀም ትችላላችሁ። ያ ላይክ ድሪብል አድርጋችሁ ሰብራችሁ ገብታችሁ ከርል ያደርጋችሁ ስኮር ማድረግ ትችላላችሁ። ትንሽ ይሻላል፣ ፊኒሺንጉን ሰጥቻለሁ እንጂ ሌላ ነገር ዋዛ ነው። በተለይ ክሮስ አደርግበታለሁ፣ ፓስ አደርግበታለሁ። ከሜዳ ውጪ ከመስመሩ ውጪ ነው ኳሷን ፓስ የሚያደርገው። ኢቭን ሌላ ነገሩን ቀንሼ ፓሱን እንትን እንዳለው በጣም ማገዶ ይፈጃልና ባላንስድ አይመጣም። ስለዚህ ኖኒ ማዱዌኬን ባትጠቀሙት አሪፍ ነው ብዬ እመክራለሁ። ሌላው ግን ያበደ ነው። በተረፈ የዛሬው ቪዲዮ ይሄንን ይመስላል። በቀጣይ እስከምንገናኝ ይመቻችሁ። Imagine shooting a man